ቅዱስ ነአኩቴ ለአብ ንጉሠ ኢትዮጵያ። ነአኩቴ ለአብ አባቱ ቅዱስ ገብረ ማርያም፣ እናቱ ቅድስት መርኬዛ ይባላሉ። ይህ ንጉሥ ንግሠ ዛኬ መካከል በአንደኛ ደረጃ የሚገኝ ቅዱስና ስመጥር ንጉሥ ነው። ቅዱስ ነአኩቴ ለአብ ከእነዚህ ቅዱሳን ሰዎች የተወለደው በብስራተ መልአክ ነው። ቅዱስ ገብርኤል ወደ ቅዱስ ላሊበላ መጥቶ ከወንድምህ የሚወለደው ቅዱስና ደግ ነው፣ ያንተም ወራሽ እርሱ ነው ብሎ ነገረው። ላሊበላም ይህን ሰምቶ ይትባረክ እግዚአብሔር አምላከ እስራኤል ወይትባረከ ስም ስብሐቲሁ ቅዱስ እያለ ጸሎት አድርጎ ወደ መርኬዛ ሰላም ላንቺ ይሁን፣ አትፍሪ፣ አትዘኚ፣ የእግዚአብሔር ሰላም ካንቺ ጋር ይሁን፣ የሳራና የሐናን ማኅፀን የጎበኘ አምላክ በመልካም ፍሬ ማኅፀንሽን ጎበኘልሽ ብሎ ላከ። እሷም ይህን ስትሰማ በእውነት ፈጣሪ በማኅፀኔ ፍሬ ሊያሳድር ነው እያለች ስትጠራጠር ቅዱስ ገብርኤል እንደገና ተገልጦ ልጅ እንደምትወልድ አበሰራት። በዚህ መሠረት ቅድስት መርኬዛ ቅዱስ ነአኩቶ ለአብን ወለደች። ነገር ግን እናትና አባቱ ብዙ ሳይኖሩ ስለሞቱ ቅዱስ ላሊበላና ቅድስት መስቀለ ክብራ በቤተ መንግሥታቸው በጥበብ በሞገስና በእንክብካቤ ያሳደጉት። ዕድሜውም ለትምህርት ሲደርስ ይስሐቅ የሚባል መምህር ተመድቦለት ትምህርቱን ሲማር በመንፈስ ቅዱስ ኃይል በአጭር ጊዜ የቤተ ክርስቲያንን ትምህርት ተማረ። ቅዱስ ላሊበላም ሞግዚት እንዲሆነው ስለፈለገ ሥርዓተ መንግሥት የሚያስተምረው ገብረ ክርስቶስ የሚባል አገልጋይ ሰጠው። ድቁና ተቀብሎ ፈጣሪውን እያገለገለ ሲኖር ለብዙ ዓመት ቆየ። ቅዱስ ላሊበላም ፍቃደ እግዚአብሔርን ጠይቆ ቀሲስ እስጢፋኖስና አቅሌስያ ከሚባሉ ሰዎች የተወለደች ንጽሕት የምትባል ሴት አጨለት። ጋብቻቸውም በሥርዓተ ቁርባን ከተፈጸመ በኋላ ሥርዓተ መራዊ ያድርሱ ብለው መጋረጃ ጥለውባቸው ሲወጡ እባክሽ ድንግልናችንን ጠብቀን እንደ ዲሜጥሮስ እንኑር አላት። እንደ ቃልክ ይሁን ብላ ተስማምተው ንጽሕናቸውን ጠብቀው ለብዙ ዓመታት በቅድስና ኖረዋል። በዘመኑ ሁሉ ከቅዱሳን መላእክት ጋር ይነጋገር እንደነበር ይነገራል። በየቀኑም ብረትና ድንጋይ ተሸክሞ 1000 ጊዜ ይሰግዳል። ከዚህ በኋላ ነአኩቶ ለአብ በቅዱስ ላሊበላ ተመርቆ ሥርዓተ ንግሥ ተቀብሎ በበታቹ የአውራጃ ገዢ ሆኖ ተሾመ። ቅዱስ ላሊበላ ዕረፍቱ ሲቀርብ አስጠርቶ መርቆ በዙፋኑ አስቀምጦ በሙሉ መንግሥት በኢትዮጵያ ላይ አነገሰው። ቅዱስ ላሊበላም ጥቂት ቀን ቆይቶ ከዚህ ዓለም አረፈም። ቅዱስ ነአኩቶ ለአብ በየቀኑ ሕዝቡን ከማስተዳደር ባለፈ በጾም በጸሎትና በስግደት ይኖር ነበር። ቅዱስ ሩፋኤል በራእይ ተገልጾ ልጅ ትወልዳላችሁ እያለ በተደጋጋሚ አበሰረው። እሱም ድንግልናዬን እንዳይሽርብኝ ብሎ እያለቀሰ ሲጸልይ እመቤታችን በራእይ ልጅ እንደሚወልድ ገልጻ አጽናናችው። ስለዚህም ለመጀመሪያ ጊዜ ሚስቱን ንጽሕትን አወቃት። እርሷም ወንድ ልጅ ወለደችለት። ስሙም ኃይለ መስቀል ተባለ። በደም ግባቱና በውበቱ የሚተካከለው የሌለ በጣም መልከኛ በመሆኑ ነአኩቶ ለአብ ይህ ልጅ
በመላ ይህ ልጅ በመልኩ እየተመካ ኃጢአት ሰርቶ የሞት ሞቱን ከሚሞትብኝ እባክህ ዛሬውኑ ውሰደኝና በሰላም ሄሮድስ ካስፈጃቸው ሕፃናት ጋር ጨምርልኝ ብሎ ፈጣሪውን ለመነ። ፈጣሪም ልመናውም ሰምቶ የካቲት 12 ቀን በሞት ሥጋ ከዚህ ዓለም ለይቶ ወሰደው። ናግቶ ለአብም ተደስቶ ግብዣ አደረገ። ከዚህ በኋላ ቅዱስ ናግቶ ለአብ ከሚስቱ ጋር ከአንድ ቀን ውጪ ግንኙነት አላደረገም። ምግብም ቢሆን ቅዳሜና እሁድ የቤተ ማርያምን አፈርና ጥቂት የዘንጋዳ ቂጣ ይቀምስ ነበር እንጂ የቤተ መንግሥት ምግብ አይመገብም ነበር። ናግቶ ለአብ በተጋድሎ እየጨመረ ስለሄደ 30 ሰው የማይችለውን ድንጋይ በአንገቱ አስሮ ክርስቶስ ለቤዛ ዓለም ብሎ የደረሰበትን ጽዋተ መከራ እያሰበ ላቡ ምድር ወርዶ እስኪረጋ ድረስ ይሰግድ ነበር። ቅዱሱ ሕጋዊ ንጉሥ ይመስል እንጂ ቀን በወርቅ ወንበር ተቀምጦ በውስጥ ማቅና የኮሸሸሌ እሾክ ያደርግና ሰውነቱን ይወጋ ነበር። እንደ ዮሐንስ ፍቁረ እግዚኦ የጌታችን ሕማማትና ሞት በማሰብ ሳቅ ቀርቶ ፈገግታ በፊቱ አይታይም ነበር። ቅዱሱ በሕይወት ዘመኑ ብዙ ተአምር አድርጓል። ከነዚህ መካከል የአባይን ውሃ የሚጠቀሙ ግብፅና ሱዳን በየዓመቱ ግብር ይገብሩለት ነበር። በዚህ ሁኔታ ሳሉ አንድ ጊዜ ግብር አቋረጡበት። ይህንንም በግብፅ ዝናብ በመቅረቱ በረሃብ ተመቶ ከብቱም በረሃብ አለቀ። በዚህም ጊዜ ማማስ የተባለ ሰው ለኢትዮጵያ ንጉሥ ግብር ስላልገበርን ነውና ግብሩ ቢገበር ከንጉሡ ቡራኬ ብንቀበል በጸሎቱ የተዘጋው ዝናብ በጸሎቱ ይከፈታል አላቸው። በረከቱን ቢሰጡ ዝናብ ዘነበ። ቢመለሱም 3 ዓመት እየተዘራ የቀረውን ዘር በአንድ ጊዜ አፍርቶ ዘር ሳይዘሩ የምድርን በረከት በሉ። የቅዱስ ላሊበላ ልጅ አፄ ይትባረክ ለትምህርት ሄዶ ስለነበር ከሄደበት አስመጥቶ አነገሰው። እርሱም የትሩፋት ሥራውን አጠናክሮ በጾምና በጸሎት ተወስኖ ሲኖር ጌታችን ኢየሱስ ክርስቶስ ከእልፍ አላፋት መላእክት ጋር መጥቶ ቃል ኪዳን እሰጥክ ዘንድ የምትፈልገውን ለምነኝ አለው። እርሱም ለሰው ልጅ ምክንያት ድኂን የሆነውን ልመና አቅርቦ ከፈጣሪው ቃል ኪዳን ተቀብሏል። ይህም ከተጸነሰበት ቀን ጀምሮ እስካሁን ያለውን ታሪክና ገድልክን እያሰበ በየወሩና በየዓመቱ የተማጸነውን ኃጢአቱን እምርልሃለሁ ዝክረ ሰዋሪህን አስቦ በየወሩና በየዓመቱ ያከበረ ስምህን የጠራ ገድልክን የጻፈውን ያጻፈውን ያነበበውን ያስነበበውን የተረጎመውንም የሰማውን ያሰማውን እስከ 7 ትውልድ እምርልሃለሁ። ስለኔ ፍቅር ብለህ በፈጸምከው መከራ አንድ ክረምት ያበቀለውን ቡቃያ ያህል ነፍሳትን ምሬልሃለሁ። ከዓይንክ ሳይቋረጥ ስለፈሰሰው እንባክ ምሳሌ እስት የሚንጠባጠበውን ጸበል እሰጥሃለሁ። እስከ ዕለተ ምጽአትም ሲፈስ ሲኖር በቃል ኪዳንህ የተማጸኑ ሁሉ ያንተ ልጆች መሆናቸውን ይታወቅ ዘንድ በቅዱስ ገብርኤል እጅ ቀኝና ግራ እጃቸውን ታትሞ መንግሥተ ሰማያት ይግቡ ካለው በኋላ ከዓይን ሞት የምትሰውረውን ኅዳር 7 ቀን ብሎት ወደ ሰማይ አረገም። እንደተባለውም በኅዳር ወር ቀን ማዕጠንት እያጠነ ሳለ ገብረ ክርስቶስ የተባለውን ዲያቆን ባርኮት እያየው ወደ ብሔረ ሕያዋን ተነጠቀም። ይህን ቃል ኪዳን የተቀበለ
ኅዳር 2 ቀን ነው። መታሰቢያውም ባረገበት ኅዳር 7 ቀንና ቃል ኪዳን በተቀበለበት ኅዳር 1 ቀን ነው።